ሰላም ዛሬ አንድ በጣም አስገራሚ ታሪክ ይዤላችሁ ቀርቤያለሁ። ይሄ ታሪክ እውነተኛ ሀብት የት እንደሚገኝ የሚጠቁም ምናልባትም ህይወትን በአዲስ መልክ እንድንቃኝ የሚያደርግ ነው። እንግዲህ ይህን ጥያቄ ለመመለስ በቀጥታ የአልማዝ እርሻ ተብሎ ወደሚታወቀው በጣም አስተማሪና ልብ የሚነካ ታሪክ እንገባ። ታሪካችን የሚጀመረው አስቻለው በሚባል አንድ ገበሬ ነው። አስቻለው በቃ በህይወቱ ሁሉ ነገር የነበረው ይመስል ነበር። በህይወቱ ውስጥ ሰላም ነበረው፣ እርካታ ነበረው። ግን አንድ ቀን የሰማው ወሬ ሁሉንም ነገር አናውቀው። ያው አልማዝ በማግኘት የሚገኘውን ታላቅ ክብር፣ ኃይል፣ የሀብት ጥግ ይህን ሁሉ ሰማ። በቅጽበት ማለት ነው። የራሱ ደስተኛ ህይወት በጣም ትንሽና ቀላል መስሎ ታየው። እንግዲህ አዲስ ከዚህ በፊት አስቦት የማያውቅ ጽኑ ፍላጎት ልቡን ተቆጣጠረው። አስቻለው አስቦት በያዘው ነገር ላይ ተስፋ ቆርጦ ያላየውን አልማዝ ፍለጋ ሁሉንም ነገር ትቶ ወጣ። ለዓመታት ተንከራተተ። ግን ይህ ሁሉ ልፋቱና ስደቱ መጨረሻው ለከፋ ድህነትና ለምንም ማይባል ተስፋ መቁረጥ ብቻ ዳረገው። ግን ታሪኩ እዚህ ጋር ያበቃው። አስቻለው ትቶት በሄደው እርሻ ላይ አንድ በጣም አስደናቂና ማንም ያልጠበቀው ነገር ሊከሰት ነበር። እናላችሁ አዲሱ ባለቤት በእርሻ ውስጥ በሚፈስ ወንዝ ዳር አንድ ለየት ያለ የሚያብረቀርቅ ድንጋይ ያገኛል። በእጁ የያዘው ግን ተራ ድንጋይ አልነበረ። እጅግ በጣም ግዙፍ እና በዋጋ ማይተመን አልማዝ ነበር። አዎ ልክ ነው። አስቻለው ንቆት የሄደው ያው መሬት በታሪክ ውስጥ ከነበሩት እጅግ በጣም ባለጸጋ የአልማዝ ማዕድናት አንዱ የሆነው የጎልኮንዳ ማዕድን ሆነ። እሺ ታዲያ ከዚህ አሳዛኝ ታሪክ የምንወስደው ወሳኝ ትምህርት ምንድን ነው? የሚገርመው መልሱ ምናልባት ከጠበቅነው በላይ እኛው ጋር አጠገባችን የሚገኝ ሊሆን ይችላል። ይህ ታሪክ የሰው ልጅ አንድ በጣም የተለመደ ዝንባሌ ነው የሚያሳየው። ብዙ ጊዜ ስኬት፣ ደስታ፣ ይሄ ሁሉ ከእኛ ርቆ ሌላ ቦታ ያለ ይመስለናል። እና ዋናው ትምህርት ይሄ ነው። እያንዳንዱ ሰው የራሱን የአልማዝ እርሻ ይዞ ነው የሚወለደው። ይህ እርሻ ደግሞ በውስጡ ያሉት ልዩ ተሰጥኦ እና አቅሞች ናቸው። ያው አንድ ጥሬ አልማዝ እንዲያንጸባርቅ መጥረግና መወሎል እንዳለበት ሁሉ በውስጣችን ያለው አቅሙም በተከታታይ ጥረት መጎልበት አለበት። እንዴት? አዲስ ነገሮችን በመማር፣ ችሎታን በማዳበር፣ ራስን በመግዛት በቃ ያን የውስጥ አልማዝ ማብራት ይቻላል። ይህን የውስጥ አቅም ማወቅና መቀበል ደግሞ አንድ ሰው ለራሱ የሚሰጠውን ዋጋ ከመሰረቱ ነው የሚቀይረው። እዚህ ላይ ያለው ወሳኝ የአስተሳሰብ ለውጥ ምንድነው? ዋጋችን የሚመነጨው ከውጭ ከሚገኝ እውቅና ሳይሆን ከውስጣችን ካለው እምነት መሆኑን ማገንዘብ ነው። ለራስ የሚሰጥ ዋጋ መቅደም አለበት። እኔ ዋጋ አለኝ ወይም እኔ አሸናፊ ነኝ ብሎ አንድ ሰው ከልቡ ሲያመን ይህ እምነት ወደ ስኬት የሚመሩ ተግባራትን ለመፈጸም የመጀመሪያውና ወሳኙ ቅድመ ሁኔታ ይሆናል። ይህ አባባል የእውነተኛ ስኬታማ ሰዎችን አስተሳሰብ በጣም በሚገባ ነው የሚያሳየው። በራሳቸው ላይ ያላቸው እምነት በሌሎች ምስጋና ወይም ትችት ላይ የተመሰረተ ስለሆነ በፍጹም አይናወጥም። ማይናወጥ ነው። ይህ አይነቱ የውስጥ መረጋጋት ደግሞ ለሌላ በጣም ጥልቅ ለሆነ የሀብት አይነት በር ይከፍታል። እሱም የምስጋና ሀብት ነው። ብዙ ጊዜ እንደምናስበው ደስታ ወደፊት የምንደርስበት መዳረሻ አይደለም፣ አሁን በምንጓዝበት መንገድ ውስጥ ነው ያለው። ዛሬ ባለው ነገር ደስተኛ መሆን ያልቻለ ሰው ነገ ተጨማሪ ነገር ቢያገኝም እውነተኛ ደስታን አያገኝም። እውነተኛ ሀብት ብዙ ጊዜ ችላ የምንላቸው ነገሮች ናቸው። እስቲ ያስቡት። ልክ እንደ ጤና ማለት ነው። ዋጋውን ሙሉ በሙሉ የምንረዳው ስናጣው ነው። በዙሪያችን ያሉ ስፍር ቁጥር የሌላቸው በረከቶች ራሳቸው ትልቅ ሀብት ናቸው። እናም አንድ ሰው ያለውን ነገር ማስተዋል ሲጀምር ህይወት በራሷ ጣፋጭ ትሆናለች። ይህ የአመስጋኝነት ስሜት ደግሞ ተጨማሪ መልካም ነገሮችን ልክ እንደ ማግኘት ወደ ህይወቱ ይስባል። በመጨረሻም የአስቻለው ታሪክ ለሁላችንም ትልቅ ማስታወሻ ነው። ምንድነው እሱ?
አስቀድሞ በውስጣችን እና በዙሪያችን ያለውን ውድ ሀብት ትተን ሩቅ ቦታ መፈለግን እናቁም። አልማዛችን እዚሁ እኛው ጋር ነው ያለው።